አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ ህይወት እንዴት ይዛችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ያው ቪዲዮ ቶሎ ቶሎ ነው ያላቅም ገና አዲስ ገና ቻናሉም ስለሆነ ሀገርን ቤት ለማየት ስላሰብኩኝ በቃ አንዳንዴ ወጣ ማለት ምናምን ነገር ሀሳብ እንደዚህ ሆኖ ምንም እንትን ቪዲዮ ሊሰራ አልቻልኩትም። ለማንኛውም አንድ ቪዲዮ ይዤላችሁ የመጣሁት በጣም ነው ደስ አለኝ። አላህ ሱብሃነሁ ወተዓላ አላህንም የምናስደስት እኛም ባለነው ነገር ሰዎችን የምናስደስት አላህ ያደርግልን። መጨረሻችን ያማረ አላህ ያደርግልን። ስንቶቻችንን እዚህ መዳም ቤት የምንሰራው ልጆች መዳም ታያለች ወይስ አታይም ብለን እንፈራለን እንጂ አላህ ከሰማይ ያየናል። የመዳሜ አላህ እኮ ከኔ ጋ ነው ያለው ያየኛል ይሰማኛል ብለን የምንፈራው ስንቶቻችንን። አላህ ይድረስልን፣ ወላሂ ላዚም አላህ ይድረስልን። አንዳንዶቹ ከሀገር እንደመጡ ያው አለማወቅም ሊሆን ይችላል። ሲቀጥል ደግሞ የቆየኑ ልጆች ደግሞ ከመድከም ስራ ሲደጋገም የሆነ ለየት ያለ ስራ አይደለም እኛ የምንሰራው፣ ሁሌ የተደጋገመ ስራ ነው እና ያኛው ደጋገመው ስራ እኛንም ያሰለቸናል። ከስራ ማብዛቱም አንጻር ያደክመናል ማለት ነው። የምር እኔ በጣም እኔ እንጃ ያው ስለቆየሁት አሁን ቁጭ ብዬ ምን እንደማስብ ታውቃላችሁ እንዴ? ለከ ጉልበት ይማልቃል እንዴ? እንደዚህ አይነት ቀንም እንደሚመጣ ባወቅኩት ኖሮ በፊት ልጆኜ በሚሮጥበት ሰዓት ማንኛውም ስራ ምንም አይከብደኝም፣ እሰራለሁ፣ እሮጣለሁ፣ ምንም መስሎ አይታየኝም። እና በዚህ ሰዓት በጣም እየከበደኝ ነው፣ ድክም ይለኛል፣ በጣም ነው የሚደክመኝ። ያው ቫይታሚን አሁን ለምሳሌ እዚህ አረብ ሀገር ላይ የምንበላው ምግብ ምንም ቫይታሚን ሲ የለውም። ሩዝ ነው የምንበላው። ቢያንስ እኔ አታክልቶችን አብዛኛው አታክልቶችን እሞክራለሁ። አታክልት የተባለው አታክልት አይቀርም እሞክራለሁ። ሆኖም ግን አታክልት ብቻ እኮ የተመጣጠነ ምግብ አይሆንም ለሰው ልጅ ማለት ነው። ለእንስሳም እንኳን የተመጣጠነ ምግብ ያስፈልገዋል እና ጥራጥሬ ነገር ብኖር ከሩዝ ለየት ያለ አንዳንዴ ከሩዝ እና ከፍርኖ ዱቄት ለየት ያለ ምግብ ብንበላው ኖሮ የተፈጥሮ አቅማችንን አናጠውም ነበረ። ግን አሁን የተፈጥሮ አቅማችንን እያጠን አቅማችን የምንሰራበት ስራ አቅም አጥተን መስራት አቅቶናል ማለት ነው። የምር እኔ እንጃ ደክሞኛል፣ አቅም አጥቼዋለሁ እና አቅም ቢያጣ በቻልኩት አቅሜ አሁን አልሐምዱሊላህ ረብል ዓለሚን ልብስ ማጠብ ብቻ ነው የሚበዛኝ እንጂ ሌላ ስራ አይከብደኝም። ሌላ ስራ ምንም አይከብድም። ልብስ ማጠብ ብቻ፣ ልብስ አጥባለሁ፣ ተኩሳለሁ ብቻ። እሱ ጉልበቴ ያኔ ኦቶማቲክ ጋሳላ ቢሆን አሪፍ ነበር። ኦቶማቲክ ጋሳላ ስላልሆነ ልብስ ማጠቡ ብቻ ትንሽ ደከም አድርጎኛል። አልሐምዱሊላህ ለኩል ሀል ያው ሀገር ቤት ሲሄድ ኢንሻአላህ ሸባብ ይሆናለሁ ብዬ አስባለሁ። ግን በቻልነ አቅም የሷ አላህ ከኔ ጋር ነው ያለው ያየናል ይሰማናል የሚለው ነገር ብናስበው ጥሩ ነው ብዬ አስባለሁ። ቢደክመንም በቃ አሁን የኔ አሰሪ ሰራሽ አንዳንድ መዳሞች እየጠረኩኝም እያዩ ጠርገሻል እንዴ ሰርተሻል እንዴ ብሎ የሚጠይቁት አሉ። የኔ እናቴ ግን ሰርተሻል ወይ ብላ አትጠይቀኝም። ስራዬም ማለት ነው በቃ እኔ አውቄ ነው የሚሰራው። ሰርተሻል ወይ ብላ አትጠይቀኝም። እና የሷ አላህ አንዳንዴ እኔ ደክሞኝ ዝም እላለሁ። ላይ ከልፉ ነፍሰ ኢላ ወስአ ነው። ከአቅሜ በላይ ስለሆነ ደክሞኝ ልብስን ብዙ አጠብኩት። ቀን ምናልባት ብዙ ልብስ አጥባችሁ የምትተኩሱ ልጆች ልታውቁ ትችላላችሁ። ልብስ መተኮስ ራሱ
እንትን ኤሌክትሪክ ስለሆነ ምን ተኩሶ ደማችንን ይመጣናልና አልሐምዱሊላህ ለኩል ሐል እና ያ ደክሞናል። ልብስን ከተኮስኩኝ ምግብን ከሰራሁኝ ሌላ ጽዳት አውቄ ተዋለው ማለት ነውና አንዳንዴ የሷ ሐቅ ይዘኝ ይሁን ብዬ እኔ ለራሴ ራሱ እፈራለሁ። ሐቋ ይዘኝ ይሁን ብዬው ማለት ነውና እስኪ ይሄን ቪዲዮ አይተን እንመለስ። ሰላም አለይኩም። ይህን ታሪክ ሰምታችሁ በእርግጠኝነት ትጠቀሙበታላችሁ። ስለዚህ እስከ መጨረሻ ድረስ አዳምጡት። እንዲሁም ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ ከባልደረቦቹ ጋር ሆነው ወደ ጫካ ይወጣሉ። በዛ ሰዓት ፍየል የሚያግድ አንድ እረኛ ያገኛሉ። ያንን እረኛ ለመፈተን ብሎ አብዱላህ ብን ዑመር ጥያቄን ይጠይቀዋል። እንዲህ በማለት ነበር ጥያቄውን የጀመረለት። አንተ እረኛ ሆይ ከነዚህ ፍየሎች መካከል አንዱን ፍየል ሽጥልኝ ይለዋል። ከዛም ያ እረኛ እነዚህ ፍየሎች እኮ የኔ አይደሉም የአሳዳሪዬ ናቸው፣ አሳዳሪዬ ደግሞ አልፈቀደልኝም በማለት ለአብዱላህ ብን ዑመር ይነግረዋል። ይህ ባሪያ ማለት ነው። ከዛም አብዱላህ ብን ዑመር ታዲያ ፍየሎች ያንተ ባይሆኑስ ሰውየው ጋር ማን ያደርስለታል? ሰውየው ማያየህ ከሆነ ምን ችግር አለው? ዝም ብለህ ብትሸጥልን አንዷን ሽጣህልን በኋላ ሰውየው ጋር ስትሄድ ያው ቀበሮ ወይም ደግሞ ተኩላ በላብኝ በማለት ብታሳብብ ምን ችግር አለው? በማለት አብዱላህ ብን ዑመር ፈተናን አቅርቦለት ነበረ። ሰውየው ሳያቅ ዝም ብለህ አንዷን ሽጥልኝ ይለዋል። ከዛም በኋላ ያ ሰውዬ ያ ባሪያ ያ ፍየል እረኛ የሆነ ሰው ከሱ የማይጠበቅ የሆነ ከአፉ አወጣ። እንዲህም አለ ለአብዱላህ ብን ዑመር። አብዱላህ ብን ዑመር ማን እንደሆነ አያውቅም ያ ግለሰብ። ከዛም እንዲህ አለ፣ ያ ሰውዬ ባያየኝ እንኳን የኔ አሳዳሪ ባያየኝ እንኳን የኔ አለቃ ባያየኝ እንኳን አላህ Subhanahu Wa Ta'ala የት ሆኖ ነው? አላህ እኮ ይመለከተኛል በማለት ነበር መልስን የሰጠው። እርግጥ ነው አብዱላህ ብን ዑመርን ይህ ግለሰብ ባያውቀውም ይሄን አንቀጽ ግን ይህ ግለሰብ ያውቀው ነበረ። አላህ Subhanahu Wa Ta'ala እንዲህ ይላል፣ ወማ ተኩኑ ፊ ሸይኢን አንዳች ቦታም አትሆኑም፣ ወማ ተትሉ ሚንሁ ሚን ቁርአን ከዚህ ከቁርአንም አንድን አንቀጽ አታነቡም፣ ወላ ተዕመሉነ ሚን ዐመል ማንኛውንም ስራም አትሰሩም፣ ኢላ ኩና ዐለይኩም ሹሁደን እኛ እናንተ ጋር የተሳተፍን ቢሆን እንጂ ኢዝ ቱፊዱነ ፊህ ወደዛ ገና ስታስቡ ስታቅዱ ስታልሙና ወደዛ ስትሄዱ እኛ አብረናችሁ ያወቅን ቢሆን እንጂ ፈጽሞ እኛ ማናቀውን ነገር ልታደርጉ አትችሉም የሚለውን አንቀጽ ይህ ባሪያ ይህ ግለሰብ አውቆታል ማለት ነው። ሱብሃንአላህ። ከዛም አብዱላህ ብን ዑመር እያለቀሰ ወደ ኋላ ዞራልና መንገዱን ቀጠለ። መንገዱን በሚቀጥል ሰዓትም በአፉ እንዲህ እያለ ይደጋግም ነበር፣ አይነላህ ያ ባሪያ የመለሰውን መልስ እየደጋገመ ማለት ነው። አላህ የት አለ? አላህ ይመለከተኛል፣ አላህ እኮ ያየኛል የሚለውን እየደጋገመ አብዱላህ ብን ዑመር ወዴት ሄደ? ወደ አሳዳሪው ወደ አለቃው ሄደ ማለት ነው። አለቃው ጋር ሲደርስ ታዲያ አብዱላህ ብን ዑመር ባሪያህን ሽጥልኝ፣ ያን ፍየል እረኛ ለኔ ሽጥልኝ በማለት ይጠይቀዋል አብዱላህ ብን ዑመር። ከዛም ሰውየው በጣም ደስተኛ ሆነና እሺ ምንም ችግር የለውም በማለት ለአብዱላህ ብን ዑመር ይሸጥለታል። አብዱላህ ብን ዑመርም ያቺን የሸጠበትን የገዛበትን ወረቀት ይዞ መጣና ማስለቀቂያውን ወረቀት ይዞ መጥቶ ከዛ ከፍየል እረኝነት አስወጣው። ካስወጣውም በኋላ እነዛን ፍየሎች ገዝቶ ለሱ ሰጠውና ገንዘቡም ያንተ ነው፣ አንተም ነፃ ነህ፣ ከዚህ በኋላ የአላህ ባሪያ እንጂ የሰው ባሪያ አትሆንም በማለት ነፃነቱን አወጀለት ማለት ነው። ሱብሃንአላህ። አላህ Subhanahu Wa Ta'ala እንዲህ ይላል፣ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን በሚሰሩት ዱንያ ላይ በሚሰሩት በሚተገብሩት ነገር ሁሉ የውመል ቂያማ ላይ በእነሱ ላይ እጆቻቸውም እግሮቻቸውም ምላሶቻቸውም የሚመሰክሩባትን ቀን ያስታውሱ በማለት አላህ ያስታውሰናል። ይህ ነው እንግዲህ የሆነው ማለት ነው። ምናልባት ያ ባለቤት አይመለከተኝም ብሎ ቢያደርግ ኑሮ ይህ ባሪያ አላህ ዘንድ እጁ እግሩ ምላሱ ሊመሰክሩበት ይችሉ ነበር ማለት ነው። ይህን ጊዜ ነው ልንፈራ የሚገባን። ሰዋየን አላየን እያልን የምንሰራቸው ስራዎች ፈጽሞ ሊያዋጡን ስለማይችሉ ማለት ነው። ውድ ወንድም እህቶቼ አሁንም ይህ ቪዲዮ በጣም ጠቃሚ ስለሆነ ብዙዎች ጋር እንዲደርስ ሼር ማድረግን እንዳትረሱ፣ ላይክ በማድረግና እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን በየጊዜው የምንለቃቸው እንዲደርሷችሁ ምልክት እንዲደርሳችሁ ይሆናልና በዚህ እንድትተባበሩን ጠይቃችኋለሁ። በረሱል ሰለላሁ ዐለይሂ ወሰለም ላይም ኮሜንት መስጫ ቦታ ላይ ገብታችሁ ሰላዋት ማውረድንም አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶችና ወንድሞች ያው እንደሰማችሁት ነው። ሰው ያየኛል ከማለት ይልቅ አላህ ያየናል ብለን አላህን ብናስታውሰው መዳሜ ያላየችም ብለን ወይም ከኔ የሚሰራቸው ሰዎች አላዩኝም ብለን የሚሰራቸው ስህተት ሊዮመል ቂያማ እኛን ያስጠይቀናል። አንዲት እርምጃም አናነሰውም ያለ ጥያቄው ማለት ነውና በሁሉም በሰረነበት ስራዎች ውስጥ
ጥያቄን ሳንጠየቅ የምናልፈው ነገር የለውም። እርምጃችን ሁሉ ሊዮመል ቂያማ በጥያቄ ነውና አላህን ፈርተን የምንሰራው አላህ ያድርግልን። መዳም አየች ሳይሆን ወይም የሚሰራው ሰዎች አዩኝ ማለት ሳይሆን በቃ አላህ ያየኛል።